መንፈስ ቅዱስ ንፋስ አይደለም። መንፈስ ቅዱስ ውሃ አይደለም። መንፈስ ቅዱስ እሳትም አይደለም። መንፈስ ቅዱስ እርግብም አይደለም። መንፈስ ቅዱስ እግዚአብሔር በምድር ላይ ማለት ነው። መንፈስ ቅዱስ ማለት ጌታ ኢየሱስ በውስጣችን ማለት ነው። ከመንፈስ ቅዱስ ውጪ መጽሐፍ ቅዱስን መረዳት አንችልም። ከመንፈስ ቅዱስ ውጪ በቅድስና መኖር አይቻልም። ከመንፈስ ቅዱስ ውጪ የድል ሕይወት መኖር አይቻልም። ከመንፈስ ቅዱስ ምሪት ውጪ እግዚአብሔርን መጠየቅ አይቻልም። ወደ ሕልውናው ወደ መገኘቱ ለመግባት መንፈስ ቅዱስ ማንኛውም ዳግም የተወለደ ሁሉ መንፈስ ቅዱስን ይቀበላል። ከዚህም በኋላ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁ ሕልም ያልማሉ፣ ጎልማሶቻችሁም ራእይ ያያሉ። በእነዚያ ቀናት በወንዶችና በሴቶች ባሪያዎች ላይ እንኳን መንፈሴን አፈሳለሁ። ትንቢተ ኢዮኤል ምዕራፍ 2 ከ28 እስከ 29። መንፈስ እጆች ከፍ ይበሉ። እንዴ ያባረደ መንፈስ እንዴ ማር አንተ መፈለግ አይደለም ምርጫ ግዴታዬ። ለምን ከተባለ ሕይወት ነህና እንድኖር አንተን መፈለግ አይደለም ምርጫ ግዴታዬ ነው። ለምን ከተባለ ሕይወት ነህና